እንደማሳያ ደጋግሜ ስለምጠቀምበው በእንትኖቹስ በሰላጡ ሀገሮች ላይ በሳውዲ አረቢያ ነዳጅ ማጣሪያዎች ላይ ኦር ነዳጅ ማምረቻ ላይ ወይም ነዳጅ ማከማቻ ላይ በተባበሩት አረብ ኤሚሬትስ በኳታር በባህሬን ብዙ ድርድሮች ምንድነው የደረሰው? አየህ ለምሳሌ አንዲት ደጋግመን የምናነሳት በቁጥር ስለተቀመጠች ነው። ኳታር ትልቁ የተፈጥሮ ጋዝ ዝም ወደ ሊክፋይ የሚያደርግ ወደ ፈሳሽ የሚቀይር እንትን ተቋም አላት። ግዙፍ ነው በጣም እና እስከ አውሮፓ ድረስ አቅራቢ ናት። አውሮፓና ኤሽያን የተፈጥሮ ጋዝ አቅራቢ ናት። አሁን ከዚህ ጦርነቱ በሚያበራበት ጊዜ ለተወሰኑ የአውሮፓ ሀገሮች ፕሮባብሊ ጣሊያንንም ጭምር በውሏ መሰረት የጋዝ አቅርቦት ማቅረብ አትችልም ከቁጥጥር ውጭ በሆነ ምክንያት ማለት አለባት እያሉ ነው ኢኮኖሚስቶች የሚጽፉት። አትችልም። ለምን? የኢራን ጥቃት 17% ጉዳት አድርሶበታል በተቋሙ ላይ። ኤን ፊክስ ላድርግ ብትል እህል ልጠግንና ወደ ፉል ካፓሲቲ ልመልስ ብትል ጥገናው ብቻ እስከ 5 ዓመት ሊፈጅ ይችላል። በገንዘብ ሲያስቀምጡት ደግሞ $26 ቢሊዮን። አሜሪካ ይሄን ሁሉ ጦርነት ለማድረግ $29 ቢሊዮን ፈጀባን የምንለው በአንድ ምት ኳታር $26 ቢሊዮን ነው የከሰረችው። ኦኬ የተባበሩት አረብ ኤሚሬትስ አሁን መሰንበቻው ምንድነው የሚባለው የኒውክሊየር የኤሌክትሪክ ነው የሚያመነጨው የኒውክሊየር ጣቢያ ነው። እሱን አንድ ጄኔሬተር እንግዲህ የተባበሩት አረብ ኤሚሬትስ እንዳለችው ከእንትኑ ቅጥ ምንድነው ከዚህ ከማመንጫው ከኒውክሊየር ማብለያው ከሱ ቅጥር ውጪ የነበረ ጄኔሬተር መታ ነው ያለችው። ገብቷል። 3 ነው የተተኮሰው፣ 2ቱም መታው፣ አንዱ እንደዛ አደረጋለች። ተመልከት አሁን የተተኮሰው 3 ብቻ ነው። የኒውክሊየር ማብለያ ጣቢያ ነው። ራዲዮ አክቲቭ ላይ በትልቅ ይችላል። አሁን ማለች እንደዚህ አቡዳቢ እንደዚህ ምንድነው የተባበሩት አረብ ኤሚሬትስ ካፌ ወደ ቀጥር እኮ ነው የሚያክሉት አይደል? በጣም ትንንሾች ናቸው። ስለዚህ እስቲ አስብ ለምሳሌ እሱ ላይ የተለጣጠረ 20-30 ሚሳኤል ቦሊስቲክ ደግሞ ተምዘግዛጊ ይሄ ምንድነው እሱ እና 40-50 ሰው አልባ ተኩሶስ ቢሆን ኖሮ 2 ተኩሶ አንዱ ነው ፔኔትሬት ያደረገው ያንን ነው። ገብቷል። ምንድነው ዋስትናው? ገብቷል። ማን ነው ራሱ ይሄንን ምንድነው የኒውክሊየር ማብለያ አካል ኢላማ ማድረግ በራሱ ይሄ ማስፈራሪያ ነው። ኢራን ናት እየመረመረን ነው ማን እንዳደረገው ማን ሊያደርገው ይችላል ከኢራን ውጪ you see the point። ስለዚህ እንደዚህ ሀገሮች ላይ ደግሞ የደረሰ አለ። ለምሳሌ የተባበሩት አረብ ኤሚሬትስ ላይ ፉጃይራ የሚባለው ይሄ ቅድም ያልኩ ይሄ ቧንቧው የሚገኙበት እሱ ላይ ጥቃት ስለዘረችው ኢራን ይሄ መልእክቱ ግልጽ ነው። እዛ ድረስ እቆጣጠራለሁ ማለት ነው፣ ይመለከተኛል ማለት ነው። እንግዲህ በዛ በኩል ነው የሰርጡን ምንድነው ሆርሙዝ ሰርጥን እዚህ ጋር አመለጥኩ የምትለው እዛ ነው አይደል? ይሄንንም በተጽዕኖአችን ስር ልናደርገው እንችላለን ነው መልእክቱ። እዛ ሚሳኤሉ ያረፈበት ቦታ ላይ ከፍተኛ እሳት ተነስቷል። ፕሮባብሊ አንድ ማጣሪያ ወይም አንድ ማከማቻ ነው የተመታው። ዲቴል የለውም፣ አጥፍተውታል። 3 እንዳያኑት እዛ ቦታ ግን የኢንዱስትሪ መናኸሪያ ነው ይላል። 133 ሚሊዮን በርሜል ነዳጅ የተጠራቀመበት ቦታ ነው። በጣም ትልቅ ቁጥር ነው እንዴ! በጣም ሴንሲቲቭ ነው። በጣም በቅርበት ያሉ ናቸው። እዛ ላይ ነው የተደረገው ያ ተኩስ ማለት ነው። እና ኦልሬዲ አንድ እንትን አርፏል። መጥቶ ያረፈበት ቦታ እንዲህ ነው እንዲያላደ ሌላ ነገር ነው፣ ግን ማረፍ ችሏል አይደለም? እንደዚህ ነገሮች ስታስብ ማንም ዲና ሊያደርግ ያልቻለው አሁን እስራኤልና አሜሪካ ተጣምረው ማነው ኢራንን ቀስ በቀስ ሊያደርጓት ይችላል በአየር ድብደባቸው። ባለፈውም ያየነው ይህንን ነው። መመከት አትችልም፣ ኢራን መመከት አትችልም። ነገር ግን
ዶናልድ ትራምፕ የሰላጤውን ሀገሮች መከላከል ይችላሉ ወይ? ኢራን በተመታች ቁጥር ትመታለች። የኢራን ፖሊሲ ምንድነው? ምቱት የኛን የኤሌክትሪክ መሰረተ ልማት ጽልመቱስ ክተቱን ዌልካሚት። ግን ሳውዲ አረቢያ ብርሃን አይኖራትም ይታል አንዲት ሞተር አታንቀሳቅስም እያሉ እነዚህ ነው የሚጠሩት። ቤዚካሊ ተያይዘን ነው የምንጠፋው ነው። ቢያንስ ደግሞ በስንት ፐርሰንት አሁን እንግዲህ ብዙ ጊዜ ዜናዎች አንሰማም። እዚህ ጋር ምን ያህል ሰክሰስፉል ናት ኢራን አለ። ከዚህ በፊት የማናውቃቸውን አይነት እኮ ምቶች ነው እያረፉ ያሉት የራሽያና የቻይና እጅ ስላለበት ማለት ነው። ይህን ያለው ስለዚህ ትናንት የተፈጠረው ምንድን ነው? የኢራን ጥያቄዎች ቅድም የነገርኩ ናቸው። ዶናልድ ትራምፕ አሜሪካ ልትቀበለው የምትችለው አይነት ውል እዚህ በር ላይ መጥቷል አሉ። ላይክ እንደዚህ ቃል ቀርቧል አሉ። አንድ ነገር ልንገር፣ ኮምፕሮማይዝ ያደርጉት ምንድነው? የመጀመሪያው ጥያቄያቸው ኢራን እንዳለ ኦልሬዲ ተመቷል። ዋናው የሚቀርም ካላት የኒውክሌር ማብለያ በሙሉ ምን ይሆናል? ይዘጋል። ፍርስርሱ ነበር የሚወጣው። አሁን ግን አንድ ማቆየት ትችላለሽ። አንድ እስከምን ድረስ ማምረት የሚችል አንድ ማብለያ ማቆየት ትችላለሽ እስከ 3.67 ይሄ በምንድነው የዓለም አቀፉ አቶሚክ ኤነርጂ ለሰላም አገልግሎት የሚውለው ይሄ ነው። በዚህ ደረጃ ማበልጸግ ትችላለሽ። መቼ? ከገደቡ በኋላ እሳቸው 20 ሊቀበል ይችላሉ ብለዋል። 20 ዓመት። አሁን እንግዲህ ኢራን 20 ዓመት ምንም አይነት ዩራኒየም ላለማበልጸግ ቃል መግባት አለበት። ከዛ በኋላ ግን ይሄ የሚቀራት አንድ ማብለያው በዛ ደረጃ 3.67 ድረስ ሊቀጥል ይችላል ነው። ትልቁ ጥያቄ ያ 440 ኪሎ ግራም የሚከብ 60 በመቶ የበለጸገ በሁለት ሳምንት ጊዜ ውስጥ በማበልጸግ ሂደት ማለት ነው ወደ 90 በመቶ በማበልጸግ 10 እና 11 አቶሚክ ቦምብ ዲፋክቶ መያዝ ትችላለች ይላል። ከዛ በኋላ ወደ የጦር ጫፍ ማድረግ ወይ ሚሳኤል በሚጠመድበት መልኩ መስራት ነው። ጥቂት ወሮች ይወስዳል ይባላል እሱ። በተረፈ ግን እንደ ቦምብ አቶም ቦምቡን በ15 ቀን ጊዜ መስራት ትችላለህ። እሱን መረከብ አለባቸው ዶናልድ ትራምፕ። እሱን ደግሞ ኢራኖች ሲሉ የነበሩት ኢት ኢዝ ሴክሬድ። እስካሁን ድረስ 40 ዓመት ለምን ተደበደብን? 40 ዓመት ለምን የኢኮኖሚ ማዕቀብ ጸናብን? 40 ዓመት ለምን ፖለቲካሊ ዲፕሎማቲካሊ ተገለልን? 40 ዓመት ለምን ሳይንቲስቶቻችን አጣን? 40 ዓመት ለምን ሁሴን ሱሌማኒን ጨምሮ ማለት ነው የዚህ ተጋትሮ ተራዳው ዘርጊ መሐንዲስ ማለት ነው እሳቸውን ጨምሮ ስንትና ስንት የኢራቅ ጦርነትን የተረፉ አርበኞች ለምን አጣን? ለምን ላለፉት 36 ዓመታት የኢራን እስላማዊ አብዮት መልክ ገጽ የነበሩት አሊ ካሚኒ ተገደሉ? አያቶላ አሊ ካሚኒ ለምን? ይሄ ሁሉ የተገደሉበት ይሄ ሁሉ መስዋዕትነት ተቀበልነው ይሄን ሁሉ ይሆን ነው ለዚህ ነው አይደል? ስለዚህ ይሄ የበለጸገ ዩራኒየም ማክሲመም ኢራኖችን ሰጣለን ያሉት ከእጃችን አይወጣም። ግን በመበረዝና በመከለስ ደረጃውን በማውረድ ከ20 በመቶ እናወርዳለን እስከ 20 በመቶ የሚል አሁን ለጦር መሳሪያ የሚያስል 60 በመቶውን ወደ 20 በመቶ እናወርደዋለን። አላቅም ይሄን በማድረግና ባለማድረግ ያለውን ነገር እንጂ አሳልፈን ለአሜሪካ አንሰጥም። ዛስኑስ ገኝታ ሴክሬድ ነው እንደ ሀገራችን አፈር እንደ ሀገራችን ድንበር ነው ያሉት። ዶናልድ ትራምፕ አሁን ሲነግሩን ሰላም ደጃፍ ቀርበዋል ሲሉ ኢራኖች በወርቅ ሳህን ላይ ይሄንን ይዘው ቀርበዋል እያሉን ነው። ትልቁ ጥያቄ መመለስ ያለበት ይሄ ነው። ሁለተኛ ሆርሙዝ ሰርጥን ይለቃሉ፣ ወደ ነበረበት ይመልሳሉ። እነዚህ ሁለቱ የሚመለሱ ከሆነ በማንኛውም መመዘኛ የምትደግፈው ነው የዶናልድ ትራምፕን አቋም። ዓለም እንግዲህ ኢራን በዚህ መንገድ የራሷን አቋም እስካሁን ባለው ሁኔታ እንደጸና ነው። ጦርነቱ ከመጀመሩ በፊት ስትል የነበረውን ነገር አሁንም እያደረገችው ያለችው። አዎ አሜሪካና እስራኤል
እየተፋለሙ ነው ያሉት። ግን ይሄ ጉዳይ የዓለም ጉዳይ ነው። ሌሎቹ አሁን ዝም ብሎ እንደው እንደ ስጦታ ዕቃ ጠቅልሎ ሆርሙዝን መስጠት ይቻላል ወይ? አሁን በእርግጥስ ከኒኩለሩና ሰታት እኮ አይደለም ወስዳ ነው። አይ ከኒኩለሩና መስጠትና መውሰድ ልዩነት አለው። አዎ ገብቶኛል። ምልህ ማነው መስጠት ይቻላል ወይ ስል ይሄ የዓለም ሀብት ነው መንገዱ። ዓለም እንደው በዚህ ነው ታሰች። ለምሳሌ ዶናልድ ትራምፕ ሌላውን ስምምነት አድርገው የሰርቶ ጉዳይ ዓለም ጉዳይ ነው በዓለም ኮንቴክስት በሆነ እሱ ሊታይ ይችላል ብለው አሜሪካንም ከጦርነቱ ሊያስወጡ ይችላል። ይሄ እስራኤልን ብዙ አፌክት ያደርጋታል። ለእስራኤል የህልውና ስጋት የሆኑት ኒውክሌር ሚሳይሉና የተጋትሮ ተራዳው ግን ዓለም ኒውክሌር ላይ ነው። ግን እንትኑ ችግሩ ግን የዚህ የመተላለፊያው ችግር ግን ለእስራኤልም ችግር ነው። ዞሮ ዞሮ የሁሉም የዓለም ችግር ነው። ስለዚህ ይህን ጉዳይ ዶናልድ ትራምፕ ዓለም የራሱ መፍትሄ ይፈልግበት በዓለም አቀፋዊ መዋቅር ውስጥ ወደ ተባበሩት መንግስታት ሴኩሪቲ ካውንስል ሊመልሱት ይችላሉ። ነገር ግን ኢራን አሜሪካ ያልቻለችውን እንግሊዝና ፈረንሳይ ያስመልሷታል ብሎ ማሰብ ግን ከንቱነት። እንደው በክብደት ብንመዝነው ዓለም ኒኩለር ብትታጠቅ ነው ከባዱ ወይስ ሆርሙዝን ሙሉ በሙሉ እሷ ብትቆጣጠር ነው ከባዱ? ኖ ይህን ሚዛን ለማስቀመጥ ያስቸግራል። አሁን ጦርነቱ የሚካሄደው ቤዚካሊ ዓለም ከኢራን ጋር አይደለም። ጦርነቱ የሚካሄደው አሜሪካና እስራኤል ናቸው። የአሜሪካ እዚህ ጦርነት ውስጥ ያለችው የኢራን የኒውክሊየር ቴክኖሎጂ አሁን ለመካከለኛው ምስራቅ በቅርቡ ደግሞ ለደቡብ አውሮፓ ብሎም ለአሜሪካ የሚያሰጋ ነው በሚል ነው እና ይሄ የሚሳኤል ቴክኖሎጂ እዛ ደረሰ ማለትና እዚህ ጋር ደግሞ ኒውክሊየር ተፈቀደላት ማለት ቤዚካሊ አሜሪካ ራሷ በኢራን ኢላማ ውስጥ ልትገባ የምችልበት ሁኔታ ይመጣል በሚል ነው። ይሄ ነው የውጊያው ዓላማ ይሄ ነው። አሁን ግን ኢራን በዚህ ጦርነት ውስጥ ዲስካቨሪ ያደረገችው ነገር ሆርሙዝ ሰርጥ ነው። እንደውም ብዙ ጊዜ በኢራን ላይ ውይይት ይደረጋልና የሚሉት የሚገርም ነው። የኢራን እስላማዊ አብዮተኞች ስንትና ስንት ዓመት ይህን ዘንግተውት ኖረዋል የሚል ነው እና ቅድምም እንዳነሳው ይህን መርከብ መተላለፊያ አንደኛ 10 ኪሎ ሜትር ያክሉ በኢራን የውሃ ግዛት ክልል ውስጥ ነው። ከዛ በኋላ የኢኮኖሚ ዞናቸው ነው የኦማንና እንትና በጣም ጠባብ እኮ ነች። እንደገና በዚህ ውስጥ የሚተላለፈው ደግሞ ለአውሮፓ፣ ለኤሽያ እና ለመካከለኛው ለሰላጡ ሀገሮች የምንድን ነው የኢንተርኔት ኬብሉ ኢንተርኔት ኬብል የዳታ ኬብል እዛ ውስጥ ያለው እሱንም ዋንት ነው አስከፍላለሁ ለሚተላለፍበት ፍቃድ ከነዚህ ከትልቆቹ እነ ጉግል እንደዚህ ይከፍላሉ። እንደገና ደግሞ ዘርጊዎቹ አለ አይደል ለነሱ ደግሞ የላይሰንስ የጥገና የሜንቴናንስ የሚባሉ ክፍያዎች እንትኖች ምንድነው የአገልግሎት ክፍያዎች ዋቴቨር የሚል አስቀምጣለች እና እዚህ ጋር ብቻ ለም ጨዋታ እንትን የሚለው ቤዚካሊ ኢራን በዚህ እንደምንም ተደራድራ ይሄንን ይዛ የምትወጣ ከሆነና ዶናልድ ትራምፕ የኒውክሌር ጉዳይ አጥግቦኛል ብለው የሚወጡ ከሆነ $100 ቢሊዮን በላይ በየዓመቱ የማግኘት እድል አላት። በዚህ በኩል ደመኛ የምትላቸውን የማግለልና የማሰቃየት ዓለም እሷ የምታደርጋቸውን ነገሮች ኢራን ላይ አትንቀሳቀስም። ሆርሙዝ ይሄ ተዘጋ ማለት